ቪዲዮ ለመስራት የግድ ቪዲዮ ኤዲቲንግ መቻል አይጠበቅብን። ጉግል አዲስና አስገራሚ ነገር ይዞልን መጥቷል። ሰላም ጤና ይስጥልኝ። ዛሬ የምናየው ጉግል በቅርቡ ይፋ ያደረገውንና ስራችንን እጅግ በቀላሉ የሚያቀላጥፍልንን ጉግል ቪድስ የተባለው መሳሪያ ነው። እንግዲህ ጉግል ቪድ ስላይዶችን፣ የተለያዩ ሰነዶችን እና መረጃዎችን ወደ ቪዲዮ ለመቀየር የሚያስችል ኤአይ መሳሪያ ነው። ቪዲዮ ኤዲቲንግ ለማድረግ በኤአይ አማካኝነት ስቶሪ ቦርድ ያዘጋጅልናል። በዛ መሰረት ኤክስፖርት አድርገን ቪዲዮውን ለምንፈልገው ነገር መጠቀም እንችላለን። የዚህ ኤአይ ዋና ዋና ጥቅሞች ወይም ኬ ፊቸር የምንላቸው አንደኛ ሄልፕ ሚ ክሪኤት አለው። የራሱ በጽሁፍ ወይም በፕሮምፕት በመጠቀም የቪዲዮውን መዋቅር ያዘጋጅልናል። በትንሽ ጽሁፍ በአንድ አረፍተ ነገር ብቻ ሰጠ ነው ሙሉ ቪዲዮ ያዘጋጅልናል። ሁለተኛ ስቶክ ኮንተንት አለው። እዛ ውስጥ ገብተን የተለያዩ ቪዲዮዎች፣ የተለያዩ ምስሎች፣ ሙዚቃዎች አሉ። ከዛ ለኛ የሚመቸንን ሴሌክት እያደረግን አድ ማድረግ እንችላለን። ሶስተኛ ቮይስ ኦቨር አለው። የራሳችንን ድምፅ ሪከርድ የምናደርግበት ወይም ደግሞ ኤአይ በራሱ ቴክስት ሰጠነው ወደ ኦዲዮ የሚቀይርልን እሱን መጠቀም እንችላለን እንደ ምርጫችን። ጉግል ቪድስን አክሰስ ለማድረግ የመጀመሪያው vids.new ነው። በሁለተኛው ደግሞ ጉግል ፕሮዳክት ውስጥ ስላለ 9 ነጥብ ውስጥ ገብታችሁ ወርታች ስክሮል ስታደርጉ እዚህ ጋር ቪድስ የምትላለች። ሶስተኛ መንገድ ደግሞ እዛው ላይ 3 ነጥብ ዋጋ ትገቡና ድራይቭ ውስጥ በግራ በኩል ከላይ ኒው የምትለዋን ክሊክ ስታደርጓት ጉግል ዶክስ፣ ጉግል ሺት እና ጉግል ስላይድ ከሚለው ዝቅ ብሎ ጉግል ቪድስ የምትላለች። እችን ክሊክ ስታደርጓት የተለያዩ አስፔክት ሬሾዎች አሉት። ላንድስኬፕ ለዩቲዩብ የምንጠቀም ከሆነ ላንድስኬፕ እናደርጋለን። ፖርትሬት ለቲክቶክ፣ ስኩዌር ደግሞ ለኢንስታግራም፣ ለፌስቡክ ፊድ እና የተለያዩ ነገሮች ፕላትፎርሞችን እንደ ቪዲዮ ፍላጎታችን ክሊክ አድርገን እንገባለን ማለት ነው። የመጀመሪያው ቪዲዮ 3 ነው። ይሄኛው ጀነሬት 8 ሰከንድ ኤአይ ቪዲዮ ክሊፕስ ባይ ራይቲንግ ፕሮምፕትስ። እዚህ ጋር ስክሪፕት ሰጡትና ጽሁፍ የ8 ሰከንድ ቪዲዮ ክሬት የሚያደርግላችሁ ቪዲዮ 3 ይባላል። እዚህ ጋር ኮንቨርት ስላይድስ ማለት የእናንተን ፓወርፖይንት ከጉግል ስላይድ ወይም ፓወርፖይንት ካላችሁ አፕሎድ አድርጋችሁለት ስላይድ ባይ ስላይድ ራሱ ኤአይ ጀነሬትድ ድምፅ አለው። ያንን ስላይድ በደንብ እያብራራ ቪዲዮ የሚሰራላችሁ ነው። ሪከርድ የሚለው ደግሞ የራሳችሁን ፊት እየቀረጻችሁ እንደገና የኮምፒውተራችሁንም ቦዝ ስክሪን ኤንድ ዮር ፌስ አድርጋችሁ እየቀረጻችሁ ቪዲዮ መስራት የምትፈልጉ ከሆነ በተለይ ለትምህርታዊ ቪዲዮዎች በጣም አሪፍ ነው። ይሄኛው ደግሞ ሪከርድ የተደረገ ቪዲዮ ካላችሁና ፎቶዎችን አንድ ላይ ያቀነባብሩበት ነው። ይሄኛው ደግሞ ቴምፕሌት የተለያዩ ዲዛይነሮች በተለያየ መልክ ቪዲዮዎችን ሰርተው በናሙና መልክ ያስቀምጡታል። ከዛ ውስጥ እየገባችሁ የሚመቻችሁን ወደ እናንተ ኤዲት እያደረጋችሁ ቪዲዮ የሚሰሩበት ነው። ይሄኛው እዚህ ጋር ያለው ደግሞ ስቶሪ ቦርድ የሚባለው መረጃ ሰጣችሁት ያ ራሱ አሪፍ ቪዲዮ አቀነባብሮ ይሰጣችኋል። እዚህ ጋር ጀነሬት ቪዲዮ አውትላይን ኮምፕሌት ዊዝ ስቶክ ሚዲያ ራሱ ሰርች እያደረገ አሪፍ ቪዲዮ ይሰራላችኋል። ይሄኛው ኤአይ አቫታር ደግሞ የተለያዩ ሰዎች አሉ ስክሪፕት ሰጣችሁት ሰዎች ቪዲዮ የሚሰራ ነው። ይሄኛው ግሬድ ቱ ዩዝ ዚስ ፊቸር ነው። ጀምናይ ላይሰንስ ሊኖራችሁ ይገባል ወይም ክፍያ መፈጸም አለባችሁ። ይሄኛው አይሰራም በነፃ። ሌራስ ሪድ ፕሪሚየም ደግሞ ለምትሰሩት ቪዲዮ ሙዚቃ መስራት ከፈለጋችሁ በሙዚቃ የምታቀናብሩበት ነው። ይሄም ክፍያ አለው። ሌላኛው ብላንክ ቪዲዮ ነው። ከዜሮ ተነስታችሁ ቪዲዮ የምትሰሩበት ነው። አንድ ባንድ አሳያችኋለሁ። ወደ መጀመሪያው ስንመጣ ኢኦ 3.1 ክሊክ ስናደርገው ይሄኛው ከላይ ያለው ካንቫስ ይባላል። ከታች ደግሞ ይመጣልን ታይም ላይን ይባላል። ጀነሬት ማድረግ የፈለግነውን ቪዲዮ እዚህ ጋር ስክሪፕቱን አስገባለታል ማለት ነው። እኔ ቀድሜ ያዘጋጀሁት ስክሪፕት አለኝ። ፔስት ነው የማደርገው። እዚህ ጋር ሪኮመንድ ያደርገናል። የሆነ ስህተት ምናምን ካለ ፊክስ ወለለው ነው ጀነሬት ነው የምለው። እዚህ ጋር የሚሰጣችሁ ቲፕ ምንድነው? ትዕዛዝ ወይም ፕሮምፕት ስንሰጥ ማወቅ ያለብን ነገሮች አሉ። አንደኛ ዝርዝር መረጃ መስጠት መቻል አለብን። ለምሳሌ መኪና ከማለት ይልቅ ዘመናዊ መኪና በከፍተኛ ፍጥነት በበረሃ ላይ ሲነዳ ምናምን ያሉትን ነገሮች ግልጽ ስናደርግለት አሪፍ የሆነ ቪዲዮ ይሰጠናል። ሌላኛው የቪዲዮውን ስሜት መጥቀስ መቻል አለብን። ሲኒማቲክ፣ ሪያሊስቲክ፣ እውነተኛ የሚመስል እንዲሆን የምንሰጠውን መረጃ ተመስርቶ ነው የሚሰጠን። እዚህ ጋር ቪዲዮ ጀነሬት አድርጉና የአርሶ አደሮች ቡና ደግሞ የሚያሳይ ቪዲዮ እንዲሰጠን የጻፍኩለት እዚህ ጋር። ይሄኛው ቪዲዮ ከተመቸኝ ኢንሰርት አደረገውና ወደ ካንቫስ እንዲመጣልኝ አደረገዋለሁ። ካልተመቸኝ ሌላ ሪክሪስ እንዲያደርግልኝ
ማዘዝ እችላለሁ ማለት ነው። 8 ሰከንድ ይሰጣልኛል። ከዛ ይሄኛውን ሲኑ በጣም ከረዘመብኝ እንደዚህ መቀነስ እችላለሁ። አሁንም ሌላ መጻፍ እችላለሁ። ሪክሪት እንዲያደርግልኝ ከፈለኩ ሪክሪት ራሱ እንዲደግምልኝ ያደረኩ። አሁን እዚህ ጋር ሌላ የተሻለ ከዚህኛው ደግሞ ትንሽ ሻል ያለ እንዲሆንልኝ መቀየር እችላለሁ ይሄኛውን፣ ወይም ደግሞ ፕላስ ብዬ እዚህ ጋር ሌላ ሲል እንዲሆንልኝ ማድረግ እችላለሁ። ወይም እንደዚህ አድርጌ ማስገባት እችላለሁ ሁለተኛው ሲል ላይ ማለት ነው። ይሄኛውን እንደዚህ እያስተካከልኩኝ እዚህ ጋር ከአንዱ ሲን ወደ ሌላው ሲን ሲሸጋገር ትራንዚሽን ማስገባት እንችላለን። ይሄኛውን ዲዞል እንደዚህ ማድረግ እንችላለን ማለት ነው። እንደዚህ አይነት ቪዲዮ መስራት እንችላለን ማለት ነው። ሁለተኛው ኮንቨርት ስላይድ ነው። ከዚህ በፊት በጉግል ስላይድ ያዘጋጀነው ፕሬዘንቴሽን አለ። ወደ አስገራሚ ቪዲዮ ይቀይርናል። ይህን ስንጠቀም ስላይዶቹ በቪዲዮ መልክ በራሱ ያቀናጅልናል። ለምሳሌ ወደ ውስጥ ስንገባ ከዚህ ቀደም ድራይቭ ላይ የተቀመጡ ስላይዶች ወይም ፓወርፖይንቶች ካሉ በዚህ መልኩ ያስቀምጥልናል። ከዚህ መርጠን ማስገባት እንችላለን። ወይም ደግሞ እዚህ ጋር አፕሎድ ብለን ሌላ የራሳችንን ስላይድ ካለ ኮምፒውተራችን ላይ ስላይዳችንን አፕሎድ አድርገን እንዲሰራለን ማድረግ እንችላለን። ለምሳሌ ይሄኛውን እንዲያስገባልኝ ቢፈልግ ሴሌክት አደረገው ነው። ይሄ ያለበትን ሴሌክት ነው። ከዛ ለምሳሌ ይሄኛው ስላይዱ ላይ ያለ ቪዲዮ ስለሆነ ቪዲዮ አናላይዝ ስለማያደርገው ይሄንን እንዳያስገባው ፈልጋለሁ። ዲሴሌክት አደርገዋለሁ። መቅረት አለባቸው ብላችሁ የምታስቧቸው ካላችሁ እዚህ ጋር የገባችሁ ዲሴሌክት ማድረግ ትችላላችሁ። ይሄም ይቀር ይቀርና ይሄ ለማሳየት ያክል ስለሆነ ከዛ ኔክስት እለዋለሁ። ለእያንዳንዱ ስላይድ አውቶማቲክ ጀነሬትድ ሳውንዱ የሚለውን ነው የሚጽፈው እዚህ ጋር ማለት ነው። ለዚህኛው ስላይድ ምን ይላል? ለምሳሌ ለመጀመሪያው ስላይድ ማኑዋል ማቴሪያል ሃንድሊንግ ኦር ኤምኤምኤች ኢንክሉድስ ፊዚካል ታስክስ ላይክ ሊፍቲንግ ካሪንግ ኤንድ ፑሽንግ ኦፍን ሲን ኢን ፋክቶሪስ ኤንድ ማርኬትስ ዚስ አክሽን ካን ኮዝ መስኮስኬለታል ዲስኦርደርስ ዲው ቱ ስትሬን ኤንድ ሪፒቲቲቭ ሙቭመንትስ ይላል። እዚህ ጋር ይሄኛው እንዲቀር ከፈለጋችሁ ኤክስ ትሉታላችሁ ወይም ክሊር ስክሪፕት ብላችሁ ሌላ የራሳችሁ መጻፍ ትችላላችሁ። ወይም ደግሞ እዚህ ጋር ኢንተር ብላችሁ የራሳችሁን አድ ማድረግ ትችላላችሁ። ምክንያቱም በኋላ ስላይዱ ላይ ወይም ቪዲዮው ላይ ቮይስ ኦቨሩ የሚለው ነው ለእያንዳንዱ ስላይድ አሁን የጻፈልን ማለት ነው። ለምሳሌ ኢንጆይ ወይም ሃቭ ኤ ናይስ ታይም ማለት ይችላሉ። እዚህ ጋር ሃቭ ኤ ናይስ ታይም የሆነ ለማሳየት ያክል ማለት ነው። ከዛ ይችን የሚመረጠው ቮይስ ኦቨር በኋላ ይሄን ሳውንድ ያወጣዋል ማለት ነው ለእያንዳንዱ። ስለዚህ መቀነስ መጨመር አለ ብላችሁ የምታስቡት ስላይድ ላይ እዚህ ጋር እየገባችሁ ማስተካከል ትችላላችሁ ማለት ነው። ዳን ክሬት ድራፍት ቪዲዮ ነው የምለው። አሁን የ5 ደቂቃ ከ22 ሰከንድ ቪዲዮ ሰርቶልናል። የቪዲዮ ታይትል ቲቲ ፕሬዘንቴሽን ብሎናል እዚህ ጋር። ከዛ ቼክ እናድርገው። Manual material handling, or MMH, includes physical tasks like lifting, carrying, and pushing, often seen in factories and markets. These actions can cause musculoskeletal disorders due to strain and repetitive movements. Have a nice time. አያችሁ እዚህ ጋር have a nice time የምትለውን ነው ያድርጊያት ነው መጨረሻ ላይ። ስለዚህ እያንዳንዱ ስላይድ carrying heavy loads overhead or manually moving dense books leads እንደዚህ ያደረገ ይሰራል ማለት ነው። ከታች ታይም ላይኑ ላይ ያለው እኛው እያንዳንዱ ሲል ነው ስላይዱ። ከስር ያለው የሁለተኛው ባክግራውንድ ወይም ማጀቢያ ሙዚቃው ነው ክላሲካሉ። ከዛ መጨረሻ ሶስተኛው ላይ ያለው ቮይስ ኦቨር ወይም ሴቲቪዋ የምታወራው ድምጽ ነው ያለው ማለት ነው ይሄኛው። ስለዚህ ይሄኛውን ክሊክ ባደረገው ክላሲካሉ እዚህ ጋር የማይክ ምልክቷን ስነካት እሷ ከምትለው እንዳይረብሽ ወይም የሷ ድምጽ እንዲጎላ ከፈለኩኝ እዚህ ጋር ሄጄ ቮሊዩሙን እንደዚህ ሚኒማይዝ አደርገዋለሁ ማለት ነው። ከዛ ይሄን እንደዚህ ዘግቼው እወጣለሁ ነው። አንዱ ስላይድ ወደ ሌላኛው ስላይድ ወይም አንዱ ሲን ቀድሞ እንዲመጣ ከፈለጋችሁ ይሄኛውን ለምሳሌ እንደዚህ ማድረግ ይችላል። እንደዚህ ይሄኛውን ወደዚህ ይሄኛውን ስላይድ ወደዚህ ሳመጣው ምንም አብሮ አውቶማቲካሊ ቮይስ ኦቨሩም ከታች አብሮ ቼንጅ ይሆናል ማለት ነው። ስለዚህ እንደዚህ ያደርጋችሁ። The innovative device concept combines a movable shoe shine service, fruit transportation, and bookshelf functions. It is designed for easy mobility
and can work independently or assemble. ማኑዋሊ ብዙ ነገሮችን የእናንተን ፈጠራ መጨማመር ትችላላችሁ፣ አድ ማድረግ ትችላላችሁ። ለምሳሌ እዚህ ጋር ክሊክ አድርጋችሁ ኢሜጆችን ስቶኮች ላይ ገብታችሁ ማስገባት ትችላላችሁ። እዚህ ጋር ቴክስት ውስጥ ገብተን የምንፈልገው ስላይድ ላይ ጽሁፎችን ማስገባት ትችላለን። ጥያቄዎችን ለምሳሌ ይሄን ኢንሰርት አድርገን ነው እነዚህን ጽሁፎች ወደኛ ማምጣት እንችላለን ማለት ነው። ከላይ ያሉትን ከዚህ ቀደም በሰራኋቸው ቪዲዮዎች ጉግል ስላይድ፣ ጉግል ሺት፣ ጉግል ዶክ ላይ ፎንት ሳይዞችን፣ ከለራቸውን፣ ባክግራውንዶችን ማስተካከል ትችላላችሁ። እዛ ሴቭ ማድረግ እንችላለን ማለት ነው። ፋይል ውስጥ ገብተን ዳውንሎድ ማድረግ እንችላለን በኤምፒ4። በመቀጠል የምናየው ስቶሪ ቦርድ ነው። በመግቢያ ላይ እንደነገርኳችሁ ምንም አይነት የቪዲዮ ኤዲቲንግ ችሎታ ባይኖራችሁም የሆነ የቪዲዮን አይዲያ ነግራችሁት በግርድፉ አሪፍ አድርጎ ራሱ አሲስት ያደርጋችኋል ማለት ነው። እዚህ ጋር የቪዲዮአችሁን አይዲያ በደንብ አብራርታችሁ ሊሆን ይችላል፣ ሰፋ ባለ እንዲሁም አንድ አረፍተ ነገር ሰጣችሁት ቪዲዮ ይሰራላችኋል ማለት ነው። ለምሳሌ ሂስቶሪካል ፕሌስ ኦፍ ኢትዮጵያ ብዬ ኔክስት እለዋለሁ። የተለያየ ሲን አድርጎ አመጣልኝ። ለምሳሌ የመጀመሪያው ኢንትሮዳክሽን ቱ ኢትዮጵያ ሪች ሂስትሪ ነው የሚለው። ኢትዮጵያስ ዩኒክ ሂስቶሪካል ሲግኒፊካንስ ኢን አፍሪካ የተለያየ ሲኖችን አንድ ላይ አድርጎ አመጣልኛል። እዚህ ጋር ኤዲት ማድረግ እችላለሁ። ይችን ኤዲት ምልክቷን ነክቼ ወይም ደግሞ ሌላ በመሃል አንድ ሲን ይግባ ካልኩኝ ፕላስ አድርገዋለሁ። እንደገና ደግሞ እዚህ ጋር የገባው አይዲያ ካልተመቸኝ ዲሌት የሚለውን ይሄኛውን እዚህ ጋር የዲሌት ምልክቱ ሪሙቭ ሲን አድርጌ እንተለዋለሁ። አሁን ላይ ግን ለማሳየት ያክል ስለሆነ ዝም ብሎ ሙሉ ለማሳየት ምንም ነገር ሳልነካካ ነው የምወጣው። ወይም ደግሞ እዚህ ጋር የሰጣችሁት አይዲያ ወይም ፍሎው ካልተመቻችሁ እዚህ ጋር ትራይ አጌን ብላችሁ እንደገና ሲን እንዲያዘጋጅላችሁ ማድረግ ትችላላችሁ። ይሄን ለማየት ኔክስት እለዋለሁ። ከዛ ኔክስት ስለው ውስጥ ላይ ምን አሉ? ዲዛይን ቴምፕሌቶች አሉ። የዲዛይን ቴምፕሌቶች በየትኛው አይነት ቪዲዮ ላድርግልህ ነው የሚለኝ። እዚህ ጋር የሚመቻችሁን የእናንተን ማስገባት ትችላላችሁ። ለምሳሌ ይሄኛው ጽሁፉ ከስር ሆኖ በዚህኛው የሚለውን ለምሳሌ ይሄን ሴሌክት ባደርገው ክሪት ድራፍት ቪዲዮ ነው የሚለው። እዚህ ጋር እያንዳንዱ ሲን የተጠቀምባቸውን ሪፈረንሶች ያመጣልናል። ሙሉ በሙሉ ሰርች አድርጎ ሲጨርስ ያበቃል ማለት ነው። ቪዲዮአችን በዚህ መልኩ ተደራጅቶልናል። Welcome to an incredible journey through time. Today we are discovering the historical wonders of Ethiopia, a land rich in ancient heritage. Ethiopia, often called the cradle of humanity, holds one of the world's longest continuous histories as an independent nation. Its historical depth is truly astounding. It possesses a unique historical significance in Africa. ይሄኛው ባክግራውንድ ሙዚቁ ትንሽ ቮሊዩም ጨመር ስላለ ቀነስ አደርገዋለሁ እዚህ። ምክንያቱም ከሴትዮዋ ድምጽ colonization, preserving its ancient cultural traditions and art. Lalibela is famous worldwide for its monolithic rock-hewn churches. እያንዳንዷ ሲን ፊገር እያደራጀ የራሱን ቀጥታ ሴቭ ብታደርጉት ምርጥ የሆነ ቪዲዮ ነው። የ3 ደቂቃ ከ28 ሰከንድ ቪዲዮ ነው። እንደገና ደግሞ የእናንተን የፈጠራ ችሎታ ደግሞ ተጨማመራችሁበት በጣም ጥሩ ይሆናል ማለት ነው። ለምሳሌ እዚህ ጋር ስቶክ ኢሜጅ መጨመር ይችላል። ስቶክ ኢሜጅ ልጨምርና እዚህ ጋር ድንገት ካለ ጉግል ላይ ስለ ላሊበላ የሚያወራ ከሆነ እዛው የላሊበላን ሊያጎላልኝ የሚችል እዚህ ጋር ላሊበላ አለበት ላይ እዚህ ጋር ላይ አርግና ላሊበላ እስኪ ሰርች ላይ ካለ አይ ቲንክ ይሄኛው ሊሆን ይችላል። Yeah. Famous worldwide for its monolithic rock-hewn churches. ጽሁፉ እንዳይጋርድብን ወደ ላይ እንላለን። ይሄን ትንሽ ወደ ላይ ወይም ደግሞ እቺን እዚህ ጋር ክሮፕ የምትለውን ተጭነን ሼፕ የሚለው ላይ ለምሳሌ በምንፈልገው ሼፕ ላይ እንደዚህ አድርገን እንደዚህ ማድረግ ይችላል። እቺኛውን እዚህ ጋር of engineering and devotion. እናደርገው ሴቭ እናደርገዋለን። ዳውንሎድ MP4 ወይም ደግሞ በድራይቫችን መጫን እንችላለን ማለት ነው።
አሁን ደግሞ ከብላንክ ቪዲዮ የተነስተን ብላንክ ቪዲዮ የሚለውን ተጫን እንገባለን። ከላይ የቪዲዮአችንን ታይትል እንሰጠዋለን። ለምሳሌ እናትዋ ጎንደር ለበልና ወይም ማም ጎንደር አፕሎድ ላድርግ የሆነ ስለ ጎንደር ቪዲዮ ወይም ፊገር ካለኝ ቻት ይችን ኢንሰርት እለዋለሁ። ከዛ ራይት ክሊክ አድርጌ ፊተስ ባክግራውንድ ሙሉ በሙሉ እንዲሆንልኝ አድርጋለሁ። ከዛ 5 ሰከንድ አድርጎልኛል። ይሄኛውን ጨመር አደርግበታለሁ። ከዛ እዚህ ጋር ይሄኛውን አጠፋውና ታይትል የሆነ ጽሁፍ መጻፍ ከፈለኩኝ ቴክስቱን ጫንና አርት ታይትል ማድረግ እችላለሁ። ወይም ደግሞ እዚህ ጋር ያሉትን ቴምፕሌቶችን መጠቀም እችላለሁ። ለምሳሌ ይሄኛውን ክሊክ አድርጌ ፎንቱን መጨመር እችላለሁ። ይሄኛውን ክሊክ አጠፋውና እዚህ ጋር ያሉትን ነገሮች ይሏቸው። ለምሳሌ ቦልድ እንዲሆን ከፈለኩኝ ይሄንን እንደገና ደግሞ ፎንት ታይፑን ኒው ሮማን ማድረግ ከፈለኩኝ እንደዚህ አደርጋለሁ። ከዛ ዝቅ ብሎ ወደታች አካባቢ እንደዚህ ቢሆን ከዛ ከለሩን ደግሞ ስፔሰር ቱ ዋይት ያ ይሄኛውን ደግሞ እዚህ ጋር ያሉትን አኒሜሽን የምትላለች አኒሜሽን ክሊክ ሳደርግ የተለያዩ እንትኖች አሉ። እነሱን እየመረጣችሁ ማስገባት ትችላላችሁ። ይሄን ቢመቻችሁ እናንተ እንትን አድርጉት። ሰፓሬት ኢንተር ኤንድ ኤግዚት አኒሜሽን ማለት ትችላላችሁ። ሲወጣና ሲገባ ወይም ሲጀምርና አንዱ ሲቀየር ያለውን መቀየር ትችላላችሁ። ከዛ ኒው ሲን ፕላስ ለውና አዲስ ሲን ደግሞ ምንድነው ማድረገው ጀምናይን ወይ ባናናን ተጠቅሜ ፊገር እንዲሰጠኝ ከፈለኩኝ ለምሳሌ ፋሲል ግቢ sunset conditions ያው እንደዛ አድርጎ ሰጥቶኛል። ከዛ ክሊክ አድርጌ እንዲያስገባልኝ አደርገዋለሁ። ኢንሰርት እለዋለሁ። እዚህ ጋር እንዲሆንልኝ ሴት ኢሜጅ አስ ባክግራውንድ እለዋለሁ። እዚህ ጋር ጽሁፎችን የተለያዩ እንትኖችን አድ ማድረግ ይቻላል። እሺ ሌላ ደግሞ እዚህ ጋር ትራንዚሽን መጨመር ከፈለግን ፑሽ ትራንዚሽን ማድረግ ፈልግ ይችላልው። እንደገና ደግሞ እዚህ ጋር ሰከንዱን እናንተ ነው መቀየርና መቀናነስ ትችላላችሁ። ይሄን አኒሜሽን ማድረግ ትችላላችሁ። አሁንም ሌላ ሲም ፕላስ እንልና እዚህ ጋር ኤአይ የሆነ ስክሪፕት ሰጠነው ጄኔሬት እንዲያደርግልን እንፈልጋለሁ። ይሄኛው ኢንሰርት አደረገውና እሺ ይሄኛውን አንድ ሲል አድርገውና ደግሞ ሌላኛው ኢንሰርት አድርገውና እዚህ ጋር ይሄኛው ድምጽ የለውም። ይሄኛው ድምጽ ስላለው ይሄኛውን ራይት ክሊክ አደረግና ባላንስ ሳውንድ የሚለው ላይ ክሊክ አድርጌ ገብቼ ይሄኛው ሚውት አደርገዋለሁ ማለት ነው። ይሄው ሚውት አደርገዋለሁ። ምክንያቱም በኋላ ተመሳሳይ የሆነ ወጥ የሆነ ክላሲካል ወይም ባክግራውንድ ሙዚክ ነው። ይሄኛው ዝም ብሎ ራሱ ኤአዩ ስለሰጠው እሱን ማጥፋት አለብኝ። ሁለተኛው እንደዛ ባላንስ ሳውንድ አደርጋለሁ ሚውት አደርገዋለሁ ማለት ነው። አሁንም እንትኖችን ጨምራለሁ። ትራንዚሽኖችን ዲዞልቭ አንድ አይነት ትራንዚሽን ተጠቅሞ ወጥ የሆነ ቪዲዮ ይሰራላችኋል። እንደዚህ አድርጋለሁ። ከዛ ደግሞ ራሴን ሪከርድ ማድረግ ከፈለኩኝ እዚህ ጋር ፕላስ ምልክቷን ጫንና ሌላ ሲል ላይ ስለ ጎንደር የሚያወራ ሪከርድ አደርጋለሁ ማለት ነው። ወይም ስለምሰራው ቪዲዮ ራሴን ሪከርድ እያደረኩኝ አስቀምጣለሁ። ሪከርድ ለዋለሁ እዚህ ጋር ስታርት ሪከርዲንግ። ከዛ ካሜራው ይከፈታል። የኔት የሚገባል ማለት ነው። ከዛ
እዚህ ጋር ገባና ከአንድ እስከ 3 ቆጥሮ ሲቆጥርልኝ ራሴ ሪከርድ ማድረግ ጀምራለሁ። ክሊክ አድርግና ኦኬ ፋሲል ግቢ is a fortress city located in Gondar, Amhara region, Ethiopia, served as a royal residence and center of government for Ethiopian emperors from 1636 up to 1864 ብዬ ክሊክ አደርጋለሁ። 20 ሰከንድ ቀረጽኩኝ ማለት ነው። ከዛ ምን አደርጋለሁ? የሪከርድ ያደረኩት ቪዲዮ ከተመቸኝ ኢንሰርት አደርገዋለሁ፣ ካልተመቸኝ እዚህ ጋር ሪፒት እለዋለሁ። ምን ማድረግ አለብኝ? መጀመሪያ ፕሪቪው አድርጌ እዚህ ጋር ማዳመጥ አለብኝ ማለት ነው። ኦኬ ፋሲል ግቢ is a fortress city located in Gondar, Amhara region, Ethiopia, served as a royal residence and center of government for Ethiopian emperors from 1636 up to 1864 ብዬ ከዛ ኢንሰርት አደርገዋለሁ። እዚህ ጋር ይሄንን ዘጋውና ከኋላ የጎንደር የሆነ ሌላ ባክግራውንድ እንዲሆን ሊከፈለኩኝ ይሄኛውን ምን አደርጋለሁ? አፕሎድ ውስጥ ገብቼ ስለ ጎንደር ያለው ፎቶ እናስገባዋለሁ። ይሄን ፕሪቪው አድርጌ ኢንሰርት ለውና ይቺን ራይት ክሊክ አድርጌ ኦርደር ከኋላ እንዲሄድልኝ ያደርጋለሁ። ኦርደር ሴንድ ቱ ባክዋርድ አደረገውና ከኋላ ነው ያለው። አሁን ትንሽ ይሄን ወደዚህ ለማምጣት አድርጌ ይሄንን ራይት ክሊክ አድርጌ ሴት አስ ባክግራውንድ አደረገዋለሁ። ይሄን እንደዚህ ማለት አመጣዋለሁ። የኔን ፎቶ ክሮፕ ማድረግ ከፈለኩኝ የኔን ቪዲዮ ይሄን እዚህ ጋር ገብቼ ይሄንን እንደዚህ አድርጌ ይሄንን እንደዚህ ኢንተርናል ነው። ሌላም ነው የክሮፕ ማድረጊያ ጀስት እንደዚህ ያርግ በዚህ ውስጥ ማስገባት ወይ ሰርክል ውስጥ ማድረግ ከፈለኩኝ እንደዚህ አድርጌ ወደዚህ ማምጣት እንደዚህ ማድረግ። ሌላኛው ደግሞ እያወራው በመሃል የሆነ ሚል ወይ ሳሳተ ድምጽ ካገባብኝ ከታርጌ ማውጣት አለብኝ ማለት ነው። ኦኬ አሁን እዚህ ጋር ኦኬ እስከሚለው ድረስ ለቪዲዮ አያስፈልግም። ስለዚህ ምን አደርጋለሁ? እዚህ ጋር ራይት ክሊክ አደርግና ስፕሊት አድርጌ ይችኛዋን ኦኬ እስከሚለው ድረስ ያለው ዲሊት አድርገዋለሁ ማለት ነው። ፋሲል ግቢ አሁን ቀጥታ ወደ ፋሲል ግቢ is a fortress city located አሁን እዚህ ጋር እቺንም አስገባለሁ ብዬ የሚለውንም ምንድነው የሚለው የቪዲዮ አካል አይሆንም፣ ምክንያቱም እያስረዳው ነው ያለው። አሁን ይሄን ምን አደርጋለሁ? 36 up to 1864 እስከዚህ ያለው ነው ማለት ነው የቪዲዮ አካል። ስለዚህ ይሄንም አጠፋዋለሁ። ስፕሊት አደርግና ይሄን ዲሊት is a fortress city located in Gondar, Amhara region, Ethiopia, served as a royal residence and center of government for Ethiopian emperors from ስለዚህ ይሄን ዘግቼ ወጣና ከዛ ምንድነው ማድረገው? የሆነ ክላሲካል ወይም ባክግራውንድ ሙዚክ ወይም ናሬት የሚያደርግ ስለ አጠቃላይ አሁን ሲጀምር ይሄኛው ዝም ብሎ ቮይስ ስለሌለው እስከዚህ ድረስ ያለው የሆነ ድምጽ ያስፈልገኛል። ስለዚህ ወይ ክላሲካል ሙዚክ ወይ ደግሞ ቮይስ ኦቨር ጀነሬት ማድረግ መቻል አለብኝ ማለት ነው። ስለዚህ ቮይስ ኦቨር ጀነሬት ሳደርግ ለየሲኑ ጀነሬት እንዳደርግ አለው ያደርገኛል። ለምሳሌ እኔ ጽሁፍ ላምጣና እስከ ሲን 5 ነው ያለው። እስኪ ሲን 5 1 2 3 4 እስከ ሲን 5 ያለው ኢንሰርት ቮይስ ኦቨር አደርገዋለሁ። ጽሁፍ ሰጠዋለሁ። ያንን ጽሁፍ ነው የምትመለው። In the heart of the Ethiopian highlands, where the air is thin and the history is thick, stands a city unlike any other. ከዛ እዚህ ጋር ደግሞ ዌልካም ቱ ጎንደር የሚል የሰጣችሁት ስክሪፕት እና ያለው እዚህ ጋር እርዝመቱ ካልተመጣጠነበት ታያችሁ ይስበዋል አውቶማቲካሊ። ቮይስ ኦቨራችን እና ሲኑ እኩል እንዲሆን መጀመሪያ ላይ አጭር ነበረች ያስገቧት ሲን፣ ግን ቮይስ ኦቨሩ ረዘም ስላለበት ራሱ ሳበው ማለት ነው። Welcome to Gondar, the Camelot of Africa.
Founded in the 17th century by Emperor Fasilides, this was the glittering capital of the Ethiopian Empire. እዚህ ጋር ደግሞ የሆነ ክላሲካል ማስገባት ከፈለኩኝ እዚህ ጋር ስቶክ እዚህ ጋር ሙዚክ የራሳችሁንም ማስገባት ትችላላችሁ። አፕሎድ አድርጋችሁ ከዛ መጀመሪያ ቴስት አድርጌ እዚህ ጋር እቺ ላይ ክሊክ አደረግና ስፕሊት አደርገዋለሁ። ከዛ ይሄኛውን እኔ እያወራውና ትንሽ ቀነስ ያለ ሳውንድ እንዲኖረው ከፈለኩኝ እዚህ ጋር ችንካውና 100% የነበረው ወደ 33 ምናምን እንዳይረብሽ አድርጌ አድርገዋለሁ ማለት ነው። ከዛ is a fortress city located in Gondar. አሁን እዚህ ጋር ያለ ከዚህ በኋላ ያለው እንትን ነው ማለት ነው ተቆርጧል። ዲሊት አድርገዋለሁ ማለት ነው። then መጨረሻ ላይ እንደማደርገው ፕሪቪው ቪዲዮ ጨርሻለሁ ብዬ ካሰብኩኝ የሰራሁት ቪዲዮ ፕሌይ አድርጌ አይዋል። In the heart of the Ethiopian highlands, where the air is thin and the history is thick, stands a city unlike any other. Welcome to Gondar, the Camelot of Africa. Founded in the 17th century by Emperor Fasilides, this was the glittering capital of the Ethiopian Empire. Fasil Gibi is a fortress city located in Gondar, Amhara region, Ethiopia, served as royal residence and central government for Ethiopian emperors from 1636 up to 1864. በቃ ቪዲዮ ይበቃዋል ምናምን ብዬ ካመንኩኝ ለሆነ ሰው ሼር ማድረግ እችላለሁ። እዚህ ጋር ገብቼ ማድረግ እችላለሁ። በኤምፒ4 ኤክስፖርት ቱ ዩቲዩብ ቀጥታ መላክ እችላለሁ። ኤክስፖርት ቱ ድራይቭ ማድረግ እችላለሁ። ሊንኩን ማድረግ ኮፒ ማድረግ እችላለሁ። እዚህ ጋር መጣችሁ ፋይሉን ዳውንሎድ ማድረግ ትችላላችሁ። አንድ ቲፕ ሊመርቃችሁ በመሃል በአፋጣኝ የሆኑ ነገሮችን ለመስራት ሾርት ከቶች አሉት። ሾርት ከቶችን ለማወቅ ወይም ለማውጣት ኮንትሮል ፕላስ ህዝባር ስትጫኑ ያወጣሉ። እንደዚህ ለምሳሌ ኒውሲን ፕላስ 1 ከመንካት ይልቅ ኮንትሮል ኤም ስትጫኑ ኒውሲን ይመጣል። በጣም ብዙ ናቸው። adjust audio timing control plus dot ቪ ኦል ኢን ሄልፕ ሴንተር ገብታችሁ